አሜሪካ ሆርሙዝን ለምን መቆጣጠር አትችልም? The U.S. continues to escalate its war against Iran. Iran has spent years developing weapons that could threaten the entire global economy. አሜሪካና እስራኤል በኢራን ላይ ጦርነትን ካወጁ ወዲህ ደጋግመን ከምንሰማቸው ስሞች መካከል ቀዳሚው ሆርሙዝ ሰርጥ ነው። የሆርሙዝ ሰርጥ አሊያም ስትሬት ኦፍ ሆርሙዝ ለዓለም እጅግ አስፈላጊና ተፈላጊ የሆነው በዋነኝነት በዓለማችን ከፍተኛ የነዳጅና የጋዝ ምርት የሚተላለፍበት ስትራቴጂካዊ የንግድ መስመር በመሆኑ ነው። ይህ ጠባብ የባህር መተላለፊያ በፋርስ ባህረ ሰላጤና በኦማን ባህረ ሰላጤ መካከል የሚገኝ ሲሆን በመካከለኛው ምስራቅ የሚመረቱ ነዳጅና ተፈጥሯዊ ጋዞች ወደ ዓለም ገበያ የሚወጡበት ብቸኛው የባህር በር ነው። ይህን ወሳኝ ቦታ ኢራን በመዝጋቷ አሜሪካና አጋሮቿ ጭንቅ ውስጥ ገብተዋል። ሁሉንም ነገር በጉልበት ፈታለው የሚሉት ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ግን በጉልበት የሚያስቡት አይመስልም። የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? ለመሆኑ የሆርሙዝ ሰርጥን የአሜሪካ ጦር በኃይል እንዳይቆጣጠረው የሚያደርገው ምንድን ነው? በዛሬው ጥንቅራችን እንመለከተዋለን። በአሁኑ ወቅት በሆርሙዝ ሰርጥ ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን አብዮታዊ ዘብ የሆርሙዝ ሰርጥ በአሁኑ ወቅት በኢራን ባህር ኃይል ሙሉ ቁጥጥር ስር መሆኑን በመግለጽ የጠላት መርከቦች እንዳያልፉ ክልከላ ጥሏል። ኢራን በሰርጡ ውስጥ ከ5000 በላይ የሚገመቱ የባህር ላይ ፈንጂዎችን ማሰማራት መጀመሯን የአሜሪካ ባለስልጣናት ገልጸዋል። ይህም ሰርጡን ለማጽዳት ረጅም ወራት ሊወስድ እንደሚችል ተነግሯል። ፕሬዝዳንት ዶናልድ ትራምፕ የሰርጡን ነጻ እንቅስቃሴ ለማረጋገጥ የአሜሪካ ባህር ኃይልን እያሰማሩ ይገኛሉ። ዩኤስኤስ ትሪፖሊ የተባለችው የአምፊቢያን ጥቃት መርከብ ወደ 2500 የሚጠጉ የባህር ኃይል ወታደሮችንና ኤፍ-35 ተዋጊ ጀቶችን ይዛ ወደ ቀጠናው እያመራች ነው። አሜሪካ የነዳጅ ጫኝ መርከቦችን በጦር መርከቦች አጅቦ የማሳለፍ እቅድ እንዳላት የገለጸች ቢሆንም ይህን ለማድረግ በርካታ ወራት ሊወስድባት እንደሚችል ተመልክቷል። ኢራን ትላልቅ መርከቦችን ለማጥቃት በመቶዎች የሚቆጠሩ ፈጣን ትናንሽ ጀልባዎችንና የራሷን ድሮኖች እየተጠቀመች ነው። የፍጥጫው ዋና ዓላማ ወታደራዊ ድል ብቻ ሳይሆን የዓለም የነዳጅ ዋጋ እንዲንር በማድረግ በአሜሪካና በዓለም ኢኮኖሚ ላይ ጫና መፍጠር ነው። በዚህ ውጥረት ምክንያት የነዳጅ ዋጋ በአንድ በርሜል $100 በላይ የደረሰ ሲሆን የመርከቦች የመዳን ዋስትና አሊያም ኢንሹራንስ ክፍያም በከፍተኛ ሁኔታ ጨምሯል። ሰርጡ ለፈሳሽ የተፈጥሮ ጋዝና ለማዳበሪያ ምርቶች መተላለፊያ በመሆኑ መዘጋቱ የዓለምን የምግብ ዋስትና ጭምር አደጋ ላይ ጥሎታል። ጠባቡ መስመር ለኢራን ስልት የተመቸው ቦታ። የሆርሙዝ ሰርጥ አሊያም ስትሬት ኦፍ ሆርሙዝ በዓለም ላይ ካሉ እጅግ ስትራቴጂካዊ የባህር መተላለፊያዎች አንዱ ነው። የዚህ ሰርጥ ጠባብነት ለወታደራዊ እንቅስቃሴ፣ ለጦርነት ስልትና ለዓለም አቀፍ ደህንነት ያለው ተጽዕኖ ተቆጥሮ የማያልቅ ቢሆንም የተወሰኑትን እንደሚከተለው እንመልከት። የሆርሙዝ ሰርጥ በጣም ጠባብ ከመሆኑ የተነሳ በሰፊው ቦታው 33 ኪሎ ሜትር ብቻ ሲሆን ትላልቅ መርከቦች የሚያልፉበት መስመር አሊያም ሺፒንግ ሌን ደግሞ በእያንዳንዱ አቅጣጫ 3 ኪሎ ሜትር ስፋት ብቻ አለው። ይህ የጠርሙስ አንገት አሊያም ፈረንጆቹ እንደሚሉት ቦትልኔክ ባህሪው ግዙፍ የጦር መርከቦች እንደ ልብ እንዳይንቀሳቀሱ ያደርጋል። በጦርነቱ ወቅት ትላልቅ የአውሮፕላን ተሸካሚ መርከቦች ጠባብ ቦታ ላይ ስለሚሆኑ በቀላሉ ለጥቃት ይጋለጣሉ። ሰርጡ ጠባብ መሆኑ ለአንድ አነስተኛ ወታደራዊ ኃይል እንኳን መንገዱን ለመዝጋት ምቹ ዕድል ይሰጣል። ጥቂት የባህር ውስጥ ፈንጂዎችን በመበተን ወይም አነስተኛ የፍጥነት ጀልባዎችን በመጠቀም መላውን የዓለም የነዳጅ ንግድ ማስተጓጎል ይቻላል። መተላለፊያው ጠባብ ስለሆነ አንዲት የሰመጠች ትልቅ መርከብ እንኳ ሌሎችን ለማደናቀፍ ወይም ፍጥነታቸውን ለመቀነስ በቂ ልትሆን ትችላለች። በሰፊው ውቅያኖስ ላይ ትላልቅ የጦር መርከቦች ብልጫ አላቸው። ነገር ግን በሆርሙዝ ጠባብ መስመር ላይ የኢራን አሲሜትሪክ የተባለው የጦር ስልት ይሰራል። አነስተኛ ፈጣንና በሚሳይል የታጠቁ ጀልባዎች በደሴቶች መደበቅና ድንገተኛ ጥቃት ሰንዝረው ማምለጥ ይችላሉ። ትላልቅ መርከቦች በእንዲህ ያለ ጠባብ ቦታ ላይ እነዚህን ትንንሽ ኢላማዎች መምታት ይከብዳቸዋል። የሰርጡ ጠባብነት ከየብስ ወይ
ወይም ከመሬት የሚተኮሱ ጸረ መርከብ ሚሳኤሎች በቀላሉ መርከቦችን እንዲያገኙ ያደርጋል። ከባህር ዳርቻው ተነስተው የሚተኮሱ ሚሳኤሎች መላውን የሰርጥ ስፋት መሸፈን ስለሚችሉ መርከቦች ራሳቸውን የሚከላከሉበት የጊዜ ገደብ በጣም አጭር ይሆናል። ጠባብነቱ ማንኛውንም ተንቀሳቃሽ አካል በራዳር ወይም በአይን ለመቆጣጠር ቀላል ያደርገዋል። ይህ ማለት በጦርነቱ ወቅት ድንገተኛ ጥቃት አሊያም ሰርፕራይዝ አታክ ለመሰንዘር አስቸጋሪ ነው። ምክንያቱም ተፋላሚ ወገኖች እርስ በእርሳቸው በጣም ቅርብ ስለሚሆኑና እንቅስቃሴያቸው ስለሚታወቅ ነው። የሆርሙዝ ሰርጥ ጠባብ መሆን ለዘመናዊው የባህር ኃይል ጦርነት ትልቅ ፈተና ነው። ይህም ቦታውን ለከፍተኛ የጦርነት ስጋት የተጋለጠ እንዲሆን ከማድረጉም በላይ ጥቃቅን ግጭቶች እንኳ ወደ ዓለም አቀፍ የኢኮኖሚ ቀውስ እንዲያመሩ ያደርጋል። ኢራን ታዲያ በሆርሙዝ ሰርጥ ላይ ሊደረግ ለሚችል ጦርነት ራሷን አዘጋጅታ የአሜሪካን የባህር ኃይል እየተጠባበቀች ትገኛለች። የኢራን በርካታ ዘመናዊ የጦር መሳሪያዎችም በሆርሙዝ ሰርጥ አካባቢ ዝግጁ ሆነዋል። ኢራን በአካባቢው ካሰማራቻቸው መሳሪያዎች መካከል ቀዳሚውን ስፍራ የሚይዙት ፈታህ ሚሳኤሎች ናቸው። ፈታህ አንድ በኢራን የተመረተ የመጀመሪያው ሃይፐርሶኒክ ሚሳኤል ሲሆን የሀገሪቱን ወታደራዊ አቅም በከፍተኛ ደረጃ እንዳሳደገ ይነገራል። ፈታህ ሚሳኤል እጅግ ፈጣን ሲሆን ከድምፅ ፍጥነት በ13 እጥፍ በላይ የመጓዝ አቅም አለው። ሚሳኤሉ እስከ 1400 ኪሎ ሜትር ርቀት ላይ የሚገኝ ኢላማን የመምታት አቅምም እንዳለው የኢራን ባለስልጣናት ገልጸዋል። በከፍተኛ ፍጥነቱና አቅጣጫውን የመቀየር ችሎታው ምክንያት እንደ እስራኤል አይረን ዶም ያሉ የሚሳኤል መከላከያ ስርዓቶችን አልፎ መሄድ ይችላል። ኢራን ይህንን ሚሳኤል ለመጀመሪያ ጊዜ ይፋ ያደረገችው በ2023 ሲሆን በቅርቡ ከእስራኤል ጋር በተፈጠረው ግጭት ወቅት ለመጀመሪያ ጊዜ ጥቅም ላይ ማዋሏ ተገልጿል። ይህ ሚሳኤል ታዲያ ከአዲሱ ፈታህ 2 ጋር ተጣምሮ ይህን አካባቢ ዘግተውት ይገኛሉ። ሌላኛው በሆርሙዝ የተሰማራው የኢራን ጦር መሳሪያ አቡ ማህዲ በኢራን የተመረተ ረጅም ርቀት ተጓዥ የባህር ላይ ክሩዝ ሚሳኤል ሲሆን በተለይ ትላልቅ የጦር መርከቦችን ለማጥቃት ታስቦ የተሰራ ነው። ሚሳኤሉ ከ1000 ኪሎ ሜትር በላይ የመጓዝ አቅም ያለው ሲሆን ይህም ኢራን ከባህር ዳርቻዋ ርቀው የሚገኙ የጠላት መርከቦችን እንድትመታ ያስችላታል። ሚሳኤሉ በሰው ሰራሽ አስተውሎት ወይም ኤአይ የታገዘ ጉዞ መቆጣጠሪያ ስላለው በጉዞው ወቅት የሚያጋጥሙትን እንቅፋቶች በማለፍና የጠላትን የመከላከያ ስርዓት በመሸሽ ኢላማውን በትክክል መምታት ይችላል። በባህር ወለል ላይ በጣም ዝቅ ብሎ የመብረር ችሎታ ስላለው በጠላት ራዳር በቀላሉ ሳይታወቅ ኢላማው ጋር ይደርሳል። የሚሳኤል ከመሬት ላይ በሚንቀሳቀሱ መተኮሻዎች ከጦር መርከቦችና ምናልባትም ከጦር አውሮፕላኖች ላይ ሊተኮስ ይችላል። ሚሳኤሉ 410 ኪሎ ግራም የሚመዝን ከፍተኛ ፈንጂ መሸከም የሚችል ሲሆን እንደ አውሮፕላን ተሸካሚ መርከቦችና አጥፊ መርከቦች ያሉ ግዙፍ ኢላማዎችን በከፍተኛ ሁኔታ የመጉዳት ወይም የማጥቃት አቅም አለው። ሌላው በሆርሙዝ የሚገኘው መሳሪያ ካሊጅ ፋርስ በኢራን የተመረተና በከፍተኛ ፍጥነት የሚጓዝ የባህር ላይ ተኳሽ ባላስቲክ ሚሳኤል ነው። ሚሳኤሉ የተሰራው ቀደም ሲል በነበረው ፈታህ 110 ሚሳኤል ቴክኖሎጂ ላይ ተመስርቶ ነው። ከድምፅ ፍጥነት በ3 እጥፍ በላይ የሚጓዝ የሱፐርሶኒክ ሚሳኤል ነው። እስከ 300 ኪሎ ሜትር ርቀት ላይ የሚገኙ ኢላማዎችን በተለይም የጦር መርከቦችን የመምታት አቅም አለው። ሚሳኤሉ 650 ኪሎ ግራም የሚመዝን ከፍተኛ ፈንጂ መሸከም የሚችል ሲሆን ይህም ትላልቅ የጦር መርከቦችንና የአውሮፕላን ተሸካሚዎችን ለመምታት ያስችለዋል። ይህ ሚሳኤል ኢራን በፋርስ ባህረ ሰላጤና በሆርሙዝ የባህር በር አካባቢ ያላትን ወታደራዊ የበላይነት ለማጠናከር የምትጠቀምበት ቁልፍ መሳሪያ እንደሆነ ይነገራል። የሆርሙዝ ሚሳኤሎች በኢራን የተሰሩና በተለይ የጠላትን ራዳርና የጦር መርከቦችን ለማጥቃት የተነደፉ ባላስቲክ ሚሳኤሎች ናቸው። እነዚህ ሚሳኤሎች በሁለት ዋና ዋና አይነት ማለትም ሆርሙዝ 1 እና ሆርሙዝ 2 ይከፈላሉ። ሆርሙዝ 1 ሚሳኤል የጠላትን የራዳር ሞገድ ተከትሎ በመሄድ የሚያጠቃ ነው። ሆርሙዝ 2 ደግሞ በባህር ላይ የሚንቀሳቀሱ የጦር መርከቦችን ለመምታት የሚያገለግል የባህር ላይ ተኳሽ ባላስቲክ ሚሳኤል ነው። እንደ ማጠቃለያ ይህን እንበል። አሜሪካ የሆርሙዝ ሰርጥን ለመቆጣጠር ወይም እንዳይዘጋ ለማድረግ የሚከብዳት በዋናነት በጂኦግራፊያዊ አቀማመጥ፣ በወታደራዊ ስልቶችና በዓለም አቀፍ ኢኮኖሚያዊ ጫናዎች ምክንያት ነው።
የቅርብ ጊዜ መረጃዎች እንደሚያሳዩት በየካቲትና መጋቢት 2026 በነበረው ግጭት ኢራን ሰርጡን መዝጋቷን ብታውጅም መንገዱን ክፍት ለማድረግ የሚደረገው ጥረት እጅግ ፈታኝ ሆኗል። የሆርሙዝ ሰርጥ በጣም ጠባብ በመሆኑ ትልልቅ የአሜሪካ የጦር መርከቦች ለጥቃት የተጋለጡ ይሆናሉ። ኢራን በሰርጡ በሙሉ ረጅም የባህር ዳርቻ ስላላት ከመሬት ላይ በሚተኮሱ ሚሳኤሎችና ድሮኖች መርከቦችን በቀላሉ ማጥቃት ትችላለች። ኢራን በሺዎች የሚቆጠሩ የባህር ላይ ፈንጂዎች ያሏት ሲሆን እነዚህ ፈንጂዎችን ለማጽዳት ሳምንታት ወይም ወራት ሊወስድ ይችላል። ይህ ደግሞ የአሜሪካ ባህር ኃይልን ለከፍተኛ አደጋ ያጋልጣል። ኢራን ፈጣን ጀልባዎችን፣ ድሮኖችንና ሚሳኤሎችን በመጠቀም የአሜሪካን ዘመናዊ መርከቦች በብዛት በማጥቃት ማጨናነቅ ትችላለች። በአጠቃላይ አሜሪካ ወታደራዊ የበላይነት ቢኖራትም የሆርሙዝ ሰርጥን ሙሉ በሙሉ በቁጥጥር ስር ለማዋል የሚጠይቀው ወታደራዊ መስዋዕትነትና የሚከተለው ዓለም አቀፍ የኢኮኖሚ ቀውስ ጉዳዩን እጅግ ውስብስብ ያደርገዋል። የተከበራችሁ ቤተሰቦቻችን የዛሬው መሰናዷችን ይህን ይመስል ነበር። መሰናዶን ከወደዳችሁት ላይ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መሰናዶችን ይደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም